ስሜ ወታደር ወይም ፋኖ ንጋቱ አንዳርጌ ይባላለሁ። እንግዲህ እኔ በዚህ ትግል ላይ ልቀላቀል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 2 ካላኮርማ ከፈጦር ነኝ። እንግዲህ እኔ ወደዚህ ትግል ልቀላቀል የቻልኩበት ምክንያት አንደኛ ምክንያት ያው እኔ ብዙ ቦታ ላይ አይቻለሁኝ። በመከላከያ ኖር ያለው 2 አመት ሙሉ ወያኔ እንደዚህ አደረገች እንዳደረገች የአማራ እናት እንዳደረገች እንዳጠፋች እንደዚህ ጨፈጨፈች ሲባል እኔ የምኖረው በኬሚሴ ዞን ነበረ እና በዛ ስኖር በንግድ ነበር የምኖረው። ለምን ሀገር ተደፈራለች ብዬ በመከላከያ ኃይል ተመዝግቤ ገብቼ ነበር። ግን ትግራይ ውስጥ ትግራይን በኤርትራ ገብተን ትግራይን ስንዋጋ ኖረን ወያኔ ጁንታ ተሸነፈችና እጅ እንደሰጠች እንደታረቀች ወደ ወለጋ ወደ ኦሮሚያ ስንዞር ያየነው ታሪክ በጣም ብዙ ታሪክ ነው። እንደውም ከወያኔ ይልቅ ይሄ ስርዓት በጣም የበለጠና ወያኔም የሰራቸው ጥሩ አይደለም ነው ያልኩ ሳይሆን ከወያኔ ይልቅ ደግሞ ይሄ ስርዓት ያታለለ ብዙዎችን የጨፈጨፈበት ምክንያት ነው ያለው። ብዙዎችን ማለት ነው። ወለጋ ለምሳሌ ምስራቅ ወለጋ ዞን የምትኖሩ ቤተሰቦቻችን የሚኖሩ ያያችሁም ከዛም ተፈናቅላችሁ የመጣችሁ ታውቃላችሁ። እነ ሁዲት እና አዲስ ቅዳም ብዙ ከተሞች ወደሙበት እኔ ባይኔ ያየሁት በውትድርና ሄጄ። ከዛ ግን ያንን ስናይ የአማራ ትውልድ ብቻ ሳይሆን ደቡብም ማንኛውም ብሔር እየከፋውና ለምን ንጹሃን ይጨፈጨፋል? እነዛ ሰዎች ያነ ሲጨፈጨፍባቸው እዛ አካባቢ የሚኖሩ ህዝቦች ያነ ሲጨፈጨፍባቸው ራሳቸውን ለማዳን ታጥቀውና ተደራጅተው ኦነግን ይከላከሉ ነበር። ኦነግ ሸኔን ግን ያስታጠቀው እሱ ነው በሚስጥር በ2011 ላይ ነው የሚባለው። እነዛ ሰዎች ራሳቸውን በሚከላከሉበት ሰዓት ኦነግ አቅም ሲያጣ ሽመልስ አብዲሳ አቅም ሲያጣ የመከላከያ ኃይል ገብቶ እዛ አካባቢ ያለውን አማራ እንዲጨፈጭፍ ሲታዘዝ የአማራ ልጅም ብቻ ሳይሆን ማንኛውም ደቡብም ሆነ ማንኛውም ብሔር ማለት ነው እየወጣ እየከፋው ለምን ንጹሃን እንጨፈጭፋለን እያለ የከዳበት ምክንያት ነው። እኛ ራሱ ስንወጣ 17 ነን። ከ17ቱ አንድ ስናይፐር አንድ ብሬን 15 ክላሽ ይዘን ነው የወጣን ስንወጣ። እና ይሄን መልእክት ማስተላለፈው እኔ ለህዝቤም መከላከያ ሰራዊት ውስጥ ላላችሁ ታፍናችሁ መከላከያ ሰራዊት ሲሆን አሸባሪ፣ ዘራፊ፣ ጨፍጫፊ፣ ዘር ጨፍጫፊ ውስጥ በድርጅት ውስጥ ታፍናችሁ ያላችሁ ወንድሞቻችን እየመጣችሁ ወደኛ እንድትቀላቀሉ ነው የምለው። ይሄ ትግል የአማራ አንድነት የተፈጠረበት የመጀመሪያው ዙር አንድነታችንን ያሳመርንበት በዚህ ትግል እስከሆነ ድረስ አሁን እኔ ደግሞ ከዛ መጥቼ ወደዚህ ትግል እንዲቀላቀልሁኛለሁ። እኔ እንደናንተ መከላከያ ሰራዊት ሁኜ መኖር ወይም ወታደር ሁኜ መኖር ደስ ብሎኝ መከላከያ ነው ብዬ ትክክለኛ መከላከያ ነው ብዬ ገብቼ ነበር። ግን ትክክለኛ መከላከያ ነው ብዬ ገብቼ ያለ ስርዓቱ ሲያስጠላኝ እኔ ብቻ ሳልሆን ማንኛውም ብሔር ስርዓቱ እያስጠላው ጥሎት የወጣ አጋጣሚ አለ። አሁንም እየታፈስክ ወጣት ይሆንክ ደግሞ እየታፈስክ በማንኛውም የአድማ ብተና የባንዳ ምርጥ 50 በሚባለው እየታፈስክ ያማታቀው በረሃ ላይ የህርክ ከምትወርቅ ወደ ፋኖ እየተቀላቀልክ ሀገርክን አድን። አማራ ክልል ስለሆነ ነው እንጂ ደቡብ ስንገባ ደቡብ በልልታ ነው የሚቀበለን። ሶማሌውም በልልታ ነው፣ ኦሮሞውም በልልታ ይቀበለናል። ይህን ስርዓት የማይቀበል ኦሮሞ ሞልቷል። ስለዚህ እንደዚህ ነው። እኛ በዚህ መልኩ ነው የምንቀጥለው። አመሰግናለሁ። ጨርሻለሁ።